በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እሱ ነገር ተነገረ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ አንተም ያገባህ ነገር አለ አይመስለኝም ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ሰላም እንደምናላችሁ ውድ የትራስቲው ቤተሰቦች ቢኒሞስ ሪያክት ከናንተ ጋር ተመልሻለሁ ይመቻችሁ እንግዲህ ዛሬ አዲስ መረጃ ይዘንላችሁ መተናል መረጃው ምንድነው ካላችሁ እንግዲህ የአዶናይ ጉዳይ ነው አዶናይ እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች የተለያዩ ሐሳቦች ሲዘዋወሩ አይተናል የተለያዩ ሰዎች ሐሳባቸውን በተለያየ መንገድ ገልጸዋል ማለት ነው ዛሬ ደግሞ እንግዲህ ከዚህ በፊት ሰግጥ ፈምስ በሚል ቱር ሊካሄድ እንደነበረ አብዛኞቻችሁ ታውቃላችሁ የዛ መሪ የሆነው አርቲስት ሰራዊት ፍቅሬ ዛሬ እንግዲህ በአንድ ሚዲያ ላይ ኢንተርቪው አድርጓል በዛ ሚዲያ ላይ እንግዲህ የተናገራቸው አንዳንድ ነገሮች ነበሩ እነሱ ምንድናቸው የሚለውን ቪዲዮ ላይ ያሳያችኋለሁ ነገር ግን ከቪዲዮው ትንሽ የተረዳነው ነገር ቢኖር አርቲስት ሰራዊት ፍቅሬን በማወዛገብ እንዲጨነቅ በማድረግ ጋዜጠኛው ሲጠይቀው ነበርና ይህ አላግባብ የሆነ ነገር ነው ብዬ አምናለሁ በዚህ ደረጃ አዶናይን መናገር እንደዚህ ለማሸማቀቅ መሞከር አዶናይን የሚደግፉትን የሚወዱትን ሰዎች በዚህ ደረጃ መሆኑ አግባብ ነው ብዬ አላምንም እንግዲህ ቪዲዮውን ተመልክታችሁት የአዶናይ ደጋፊ የሆናችሁ እንግዲህ የእናንተን ሐሳብ ደግሞ ምንድነው የሚለውን ኮሜንት ላይ ትጽፉልኛላችሁ ማለት ነው እስኪ ምን አለ ሰራዊት ፍቅሬ ምን ተናገረ የሚለውን አብረን እናያለን ከዛ ሌሎችም ሐሳቦች አሉ እነሱን ትንሽ ሰፋ አድርገን ተነተናለን ማለት ነው አብራችሁን ቆዩ ወደ ቪዲዮ እስኪ እንሂድ ከፍ አድርገው አክብረውታል ልጁን በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስትሊ ምክንያቱም ብዙ የምታውቀው ነገር አለ ያው እኛ ሀገር አርቲስቶች ከአርት ጋር ቀርብ ያለው ሰው ማለት ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው እንደዛ ነው አመጣጡ እሱ አርቲስት ነው የኪነ ጥበብ ተሰጥኦ ነው ከአብልምና ቤተሰብ ነው የኪነ ጥበብ ተሰጥኦ ምናምን የለም ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ አይ ሎጎ እኮ ሰግጥ ፈምስ ነው ሰግጥ ፈምስ እኮ ነው አይ እሱ ይሄ አርት ነው እያልኩ እንኳን አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው እኛ የተጠራለው አፍሮሃብ የሚል ካምፓኒ ነው የተጠራው አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም ስለምትሄድበት ቦታ መቼም መረጃው አይኖርም አለኝ ጉዞ ላይ ሊጓዙ ነው ሊጓዙ ይሄ አሁን የምትለው ሰግጥ ጉዞ ነው አንተ በለው እኔ ያልለው ምክንያቱም ቃሉ እያለ ነው ይሻለኛል ምክንያቱም እኔም ብዙም ትንተላለም እና ሄድን ልጁ በጣም ፌመስ ነው 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው ትልቅ ነው ይሄ በጣም ትልቅ አቅም ነው እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የኛን የህዝብ ተቀባይነት ምን ያህል ሰው አይቼዋል የሚለውን በማየት ነው የሚመጡት እና እስቲ ምንድነው አላማው ምንድነው ሄድን እና ቁጭ ከፊት ከምናምን ነው ምናምን ነገር የለም እዚህ ጋር ነው እንደውም ኋላ ነው ቁጭ ብለን ያው እንግዲህ ቪዲዮ እንደተከታተላችሁት ነው እንግዲህ ሰራዊት ፍቅሬ እንደተናገረው ነው ግን በዚህ ደረጃ ሰራዊት ፍቅሬን ማስጨነቅ ተገቢ ነው ብዬ አላምንም እንግዲህ ለአርቲስቶች ወይም ደግሞ ማህበራዊ ሚዲያ ላይ ለሚንቀሳቀሱ ሰዎች በጣም በብዙ ሚሊዮን ተከታይ እንዳለው አይቻለው ነገር ግን እኔ አርትን የሚያከብር ሰው አርት እንደዚህ ሲከበር በጣም ነው ደስ የሚለኝ ለዛም ነው ከሱ ጋር እንደዚህ አብሬ መስራቱን የፈለኩት አለና እንዴት አርቲስት የምትለው እሱን ነው ወይ ምን አይነት የአርቲስት ነገር አለው ብሎ ጠየቀው እንግዲህ ጋዜጠኛው እንዳያችሁት ነውና በዚህ ደረጃ ለምንድነው መመቃኘት የተፈለገው ማለት አዶናይ አሁን መጥፎ ስራዎችን እየሰራ አይደለም ለምሳሌ ብዙ ሰዎችን ሲያግዝ አይተናል ብዙ ሰዎችን ሞቲቬት ሲሆን አይተናልና በዚህ ደረጃ ጋዜጠኛው ምንድነው ምሬቱን ሊናገር የፈለገው እሱ ነገር ትንሽ እኔ ግራ ገብቶኛል ሰራዊት ፍቅሬ እንግዲህ እንዳያችሁት ያው ሰግጥ ብሎ ለመጥራትም ትንሽ የከበደውም ይመስላል ነገር ግን ለሱ ሪስፔክቱ ወይም ደግሞ አዶናይን ማክበር የሚለው ነገር ላይ ግን ተጠንቅቆ ሲናገር አይተናል በጣም ሪስፔክት አለን ሰራዊት ፍቅሬ ግን ትንሽ ጋዜጠኛው ትንሽ ልክ አይደለም ብዬ አምናለሁ አጠያየቁ ሌላው ደግሞ እንዳያችሁት እንግዲህ በቪዲዮ ላይ ሲጠይቅ እንደነበረው በዚህ ደረጃ ክብር ሊሰጠው የሚገባ አይነት ሰው ነው ወይ አዶናይ ብሎ ጥያቄ አንስቷል እና ሰራዊት ፍቅሬ ምን አለ እንግዲህ በሊሙዚን ታጅቦ
በሊሞዚን ታጅቦ በብዙ ነገሩ ታጅቦ ሲመጣ ሳይ ምንድነው የሚሰራው ብዬ ሳይ ኦሬዲ ፎሎወሮቹን ሳይ ከሚሊየንስ በላይ ናቸው 13 14 ሚሊዮን ላይክ ይደረግለታል በአንድ ቪዲዮ ስለዚህ ይሄ ሰው ማህበራዊ ሚዲያ ላይ አነቃቂ እስከሆነ ድረስ በጣም ተከታይ እስካለው ድረስ እኔ እንደ አርት ነው የምቆጥረው ብሏልና ከዚህ መነጠል የሚፈልጉበት ምክንያት ምን እንደሆነ ባይገባኝም ትንሽ ስለተሰማኝ ይሄንን ቪዲዮ እንግዲህ ከመሸል ሰራላችሁ ይወደርኩትኝ አብዛኞቻችሁ ያዶናይ ደጋፊዎች መልካምነቱን አይታችሁ አሁን ድረስ ከጎን ይሆናችሁ እንዱም ደግሞ እንዳየነው 4 ሚሊዮን ገብቷል ፎሎወሩ በዚህም ደግሞ ከልብ አድርገን እናመሰግናለን መልካም የሚሰሩ ሰዎችን ሁሉ ጊዜ ብናበረታታ ልክ አደግ ሊሉ ሲመስል እንደዚህ ምን መታቸው ከሆነ ወደኋላ ቢቀሩ ምንም እንጠቀመው ነገር የለም ስለዚህ አሁንም ባለበት እንግዲህ መንግስት ጉዳዩን አይቶ ጥፋተኛ እንዳልሆነ ተረድቶ እንደሚለቀው ተስፋ እናደርጋለን ማለት ነው ምንም አይነት የተለየ መጥፎ ስራ የሰራ ሰው ስላልሆነ ይሄንን ደግሞ አጣርቶ ወይም ደግሞ አስሮ ማጣራቱ ምንም ክፋት የለውም ብያምናለሁ ያለው አንድ ቪዲዮ አለን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ ጎብዙ ለወሬ ለይሉኝታ ለምናምን እንትና ተበሉ ምናምን ነው የሚለው ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል ልጁም ሲሸለም ነበር እኔ ነበርኩ ሸለም ሶስቱንም የቲክቶክ አዋርድ ተሸላሚ እኔ ነኝ አሁን ስሜት ነው ትልልቁ ነው የትም ሊሆን ይችላል እሱ ችግር የለውም እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው በጣም ብዙ ነገሮች ይሰራሉ የሚገርም አይደለም ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛሉ ገንዘብ ይከፈለዋል ምናምን ይሄ የኔ ፓርት አይደለም እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም ካዘጋጆቹም ጋር ከምኖቹም ጋር ተነጋግረን ይሄ ነገር ይያል ርዕሱን የማስቀየርም እንትን ስልጣን የለን አይ እንደው ባይሆን ጥሩ ነው ከሌሎችም ሰዎች ጋር ተነጋገር እንደው እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ ስማቸውን እዚህ ምጥራት ማያስፈልግ እና ተነገረው ቀየረ እንደገና ደግሞ ለምን እንደቀየረ ወተለ መግባት ምናምን በጣም አስቸጋሪ የሆነ ሰፈር ነው በሬ ላይ ያለ ቤቴን ሁሉ አጥራችንን በግማሽ ግቢያችንን አፍርሶ ነው የተሰራው መንገዱ ይህንን መናገር ብልህ የምታየውን ነገር መናገር እኔ አዶን ነው ይሄ በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሐሳባችሁ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ ለታችሁን እግዚአብሔር ይክፈል እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ በዚህ ደረጃ ለታችሁን እግዚአብሔር ይክፈል ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ እግዚአብሔር ኢትዮጵያን ህዝቦቿን ምድሪቷን ይባርክ ሲያስተው ሁለቱም ቤታባት እንዴናችሁ እንኳን ደህና መጣችሁ ስለመጣችሁ ደስ ብሎኛል በጣም ቴንክ ዩ ነበር ቴንክ ዩ ሶ ማች አንተ ተተኔ ካርለ ወደ ነዛ ጀቶች ምናምን ይዘን አትሊስት አትሄድም ብሩኬ የኔ አባት እንዴት ነሽ ፋብለን አለ እሺ እናመሰግናለን እንግዲህ ቪዲዮቹ እንደተመለከታችሁት ነበረ ብዙ አይነት ቅሬታዎች ቀርቧል እንግዲህ ሰራዊት ፍቅሬ በዚህ ደረጃ እንግዲህ ጥያቄዎችን ተጠይቋል እንዳያችሁት አብዛኞቻችሁ በጣም አዝናችኋል አብዛኞቻችሁ ደግሞ እንዴት ይሄ ሊሆን ይችላል ይሄ ሰውዬ ችግሩ ምንድነው ጋዜጠኛው ችግር ያለበት ይመስለኛል አጠያየቁ ልክ አይደለም ጤናማ አይደለም ይሄንን እንግዲህ ሁላችሁም እንደተገነዘባችሁት አስባለሁ እንግዲህ ስለ አዶናይ አዲስ መረጃዎች ካሉ ለእናንተ ለወዳጆች ይዤላችሁ እመጣለሁ ማለት ነው ትራስ ቲዩብን ሰብስክራይብ አድርጋችሁ ፋሚሊያችን እንድትሆኑ ከልብ አድርጌ ጠይቃለሁኝ በቅርብ ጊዜ እንግዲህ ብዙ ፎሎወሮችን አግኝተናል ሰብስክራይብን አግኝተናል ማለት ነው የእናንተ ድጋፍ ስላለ ከልብ አድርጌ አመሰግናለሁ አሁንም ሁላችሁም ሰብስክራይብ በማድረግ ቢኒሞስ ሪያክት ትራስ ቲዩብን ሰብስክራይብ አድርጉ ወዳችኋለሁ
ነገ በሌላ ቪዲዮ እንገናኛለን። ይመቻችሁ።